አሉ እግዚአብሔር ይመስገን ተርፏል። ትላንት እኮ ቀኔን እኮ ነው ያበላሸችብኝ እግዚአብሔርን። ዘቀዘቀች። ለምን በሉን ያሆናል አሉባልታ ምናምን አሁን እንኳን አላወራም። እናንተ እኮ ትልቅ ፕሮግራም መሪ እኮ ነኝ። የወዲትዬ ወይዬ እናንተ ሀገሬ በጣም ቀላል ነገር መስሏችኋል? ሀገሬ በጣም ከባድ ፕሮጀክት እኮ ነው። ከባድ ጥሩ ምርጥ ጌመሮችና ምርጥ ትውልዶችን የሚያፈራ ብዙ ፕላኖችን እና እቅዶችን ይዞ የመጣ እኮ እንዴ ዝርያ በይ አለ ማለት እንደዚህ ያለው ጋይስ አለ ነው ጥቁር አክቹሊ ቪዲዮ ራስ ሲሰሩልት ማለት ነው። በቃ ምርጥዬ ስለሆነ ነው። እንዴት ነው ቪዲዮ ከመቶ ስንት ትሰጡታላችሁ? እና ገስት እያስገባው ለአምስት ሰው እድል ሰጣለሁ። የምትጠይቁት ጥያቄ ካለ ለምትጠይቁት ጥያቄ መልስ ሰጣችኋለሁ ማለት ነው። መቶ ያምርብኛል። እሺ ይመቻችሁ። ይሄን እንትኑን ኧረ በጣም በቃ እንዲህ ያዘብኝ ነው። አንዷ በጣም ያሳቀኝ ኮሜንት ልንገራችሁና በዚሁ ማለት ነው ወደ ዋናው ፕሮግራማችን ወደ ዋናው አላማችንና እቅዳችን እንገባለን። የእንትን ከተጻፈልኝ ኮሜንት አሁን ካየሁት ኮሜንት በጣም ያሳቀኝ። እንዴ አራዳ ናት እንዴ እቺ ልጅ? እርድና ባካሄድና በንግግር ነው እንደሚገለጸው ጋይስ። ለኔ ማለት ነው አራዳ ፈጣሪውን የፈጠረውን የሚፈራ ነው። እግዚአብሔርን ለኔ አራዳ ማለት ነው። ለኔ አራዳ ኢየሱስን የሚያውቅ ነው። ለኔ አራዳ የተሰቀለለትን የሚያከብር እሱን የሚወድ በንጹህ ልቦና የሚመላለስ ለኔ አራዳ ያ እንጂ እኮ እንደ አራዳ ምናምን መሄድ የእርድና ቋንቋ መናገር ምናምን እሱ አይደለም። እግዚአብሔርን መፍራት ነው እርድና ለኔ። ለዛ ነው እሺ ውዶቼ፣ በዚህ አጋጣሚ ነገራችሁ ይሄ ነው። እግዚአብሔርን ማክበር ፈርሃ እግዚአብሔር ያለው ቤተሰቡን የሚያከብር የምር አራዳ ለኔ ቤተሰቡን የሚያከብር እናቱን የሚረዳ እግዚአብሔርን የሚፈራ ለኔ አራዳ እሱ እንጂ እንደ አራዳ የሄደ ምናምን አይደለም እንጂ እንደዛው የሄደ ምናምን ቢሆንማ ኖሮ እየሄድን ምናምን እናሳያችሁ ነበር። እየመጣን እየዘለልን አስገቢኝ። እሺ አሁን ግራ የገባችሁ አክቹሊ አሁን ላይቭ የሚገባው ስለ ሀገሬ ስለሚጀመረው ቅዳሜ በኢትዮጵያ ራሳ ስለሚጀመረው ሀገሬ ላይቭ መድረክ ፕሮግራም ላወራ ነው የምገባው። የገባሁትም ለዛ ነው። የምትጠይቁት ጥያቄ ካላችሁ ግር ያላችሁ ነገር ካለ 5 ሰው እድል ሰጣለሁ። 5 ሰው አስገባለሁ ማለት ነው። ለ5 ሰው እድል ሰጣለሁ። ትጠይቃላችሁ፣ ከዛ ነው እመልስላችኋለሁ ማለት ነው። እሺ 5 ሰው ገስት ማስገባት የሚችል ሰው አለ? ቆይ ሞዴሬተሮች ማን አለ? ቆይ ያስገባችኋለሁ። እሺ ራሴ ያስገባችኋለሁ።
እንትን ስጪኝ አገናኞሽ ስጪኝ ልክፈት። የምትጠይቁትን ጥያቄ አዘጋጅታችሁ ግቡ። እሺ እኔን ከምትሉት ከዚህ ጋር ስባችኋለሁ። ከዚህ ከኮሜንት ላይ ስባችኋለሁ ጋይስ። እኔን ኦር ሚ ብላችሁ ጻፉ። ቁጥር አትጻፉ። ቁጥር የጻፈ አልስብም። ሚ ወይ ደግሞ እኔን ብላችሁ ጻፉ። ጥያቄያችሁ ይሄ ውሃ የሚያነሳ መሆን አለበት። ዝም ብሎ ጥያቄ እንዳይሆን። እሺ ማራናታ ጌታ ወይ ቶሎ ና ነይ። እሺ ግቢ። እሺ ማራናታ፣ በመጀመሪያ ደረጃ ማራናታ ፎሎ አላረግሽኝም፣ ግን እሺ ጠይቂኝ፣ ችግር የለም ጠይቂኝ። ሰላም ማራናታ፣ እንዴት ነሽ? ሰላም እንዴት ነሽ? ሰላም እሺ፣ ይብዛልኝ በክርስቶስ። አሜን አሜን። እሺ ሁላችሁንም ሰላም ብያለሁ። እኔ ጥያቄ ሳይሆን ግጥም አለኝና ላንብብላችሁ፣ አዳምጡኝ። እሺ ችግር የለም አንብቢልኝ። ግን በጥሞና ስሙኝና ቆይ ፍቅር ምንድን ነው ይላል የግጥሙ ርዕስ ማለት ነው። ቆይ ፍቅር ምንድን ነው? ፍቅር ክርስቶስ ነው። ታዲያ ለምንድን ነው በጎሳ በቀለም የተከፋፈል ነው? ፍቅር ማለት ማን ነው? ፍቅር ክርስቶስ ነው። ታዲያ ለምንድን ነው ወንድም ወንድሙን አብዝቶ የሚጠላው? ፍቅር ማለት ማን ነው? ፍቅር ምንድን ነው? ግን እኮ ጌታ ሆይ አንተ ያስተማርከን የሚጠሏችሁን ውደዱ ነው ያልከን፣ የሚገፏችሁን ሰብስቡ ነው ያልከን፣ የሚረግሟችሁን መርቁ ነው ያልከን። ታዲያ የቱ ጋር ነው? ቆይ ፍቅር ምንድን ነው? ፍቅር ማለት ማን ነው? ፍቅር ክርስቶስ ነው። ሰማይን የሰራ አሮምን ያጸና የሌለውን ሁሉ እንዲኖር የጠራ የሰው ልጆችን ከኃጢአት የሰራ ቆይ ፍቅር ምንድን ነው? ፍቅር ማለት ማን ነው? ከዕለታት አንድ ቀን ታመህ ነበር አሉ። ፍቅር አይሎብህ በቀራንዮ ላይ ታመህ ነበር አሉ። የእጆችህ ስራ ይሰቀል ይገደል ይወገር እያሉ በቀራንዮ ላይ ፍቅር አይሎብህ ታመህ ነበር አሉ። ታመህ ነበር አሉ። ቆይ ፍቅር ምንድን ነው? ፍቅር ማለት ማን ነው? እውነት አልገባኝም። ቆይ ፍቅር ምንድን ነው? ምድርን የዘረጋ አሮምን ያጸና የሌለውን ሁሉ እንዲኖር የጠራ ፍቅር ማለት ክርስቶስ ነው። ታዲያ ለምንድን ነው በዘር በሃይማኖት በጎሳ በቀለም የተከፋፈል ነው? በቋንቋ በቀለም የተከፋፈል ነው። ቆይ ፍቅር ምንድን ነው? ፍቅር ክርስቶስ ነው። ፍቅር ኢየሱስ ነው ይላል። አመሰግናለሁ። ወዳችኋለሁ። በጣም ነው ወድሽ። ተባረኪልኝ። ግን ማራናታ አንድ ያላሟላሽው ነገር አለ። እዚህ ቤት ስትገቢ ዝም ብለሽ ፎሎ አደረግኩሽ። ፎሎ አልነበረሽ፣ ፎሎ አደረግኩሽ። በትንሽ አካውንቴ ነው ፎሎ ያደረግኩሽ። እሺ አመሰግናለሁ። ማራናታ ይሽናት። መጀመሪያ ቀድመን ስለምንድነው የምናወራው? ስለ ሀገሬ ላይቭ መድረክ ቅዳሜ በኢትዮጵያ 4 ሰዓት ስለሚካሄደው ላይቭ መድረካችን ጥያቄ ያላችሁ ቁጥር የምትጽፉ አላችሁ። ጥያቄ ያላችሁ ጥያቄያችሁ ውሃ የሚያነሳ ከሆነ ለመመለስ ዝግጁ ስለሆንኩኝ አስገባችኋለሁ። 5 ሰው ማለት ነው። ግር ብሎኛል ይሄ ነገር አብራሪ የለን የምትሉ 5 ሰው አስገባለሁ ማለት ነው። እሺ ኦኬ፣ ተሞላ አስገባው። ሌትስ ጎ። እሺ ተሞላ። ሌሎቻችሁ ሪፖስት ጋይስ ሪፖስት አድርጉ፣ ታፕታፕ አድርጉ፣ ታፕታፕ አድርጉ፣ ሪፖስት ስቶሪ አድርጉት ጋይስ። ታፕታፕ ሪፖስት ስቶሪ። አረ ቤተሰቦቼ ግን ያጠፍተው ነው። አስናንተ ጊፍት ቀራሪ ባዶ ነው። አይ ዲቦዬ የኔ ሽቅብ ቺኔ ቆንጆነሽ። እሺ ታሙ ማማዬ እንዴት ነሽ? አለን እግዚአብሔር ይመስገን። ሁሉ ሸጋ፣ ሁሉ ሰላም። ምንድነው? ቆይ እንደዚህ የማማር ቤት የፈጣሪ ስራ ነው። የፈጣሪ ስራ። የቸኮሌት ገንፎ በጣም ነው የምታምሪው። ጥያቄ የለህም? መቼ ጥያቄ የለህም? እስካሁን ፎሎ አላረኩሽም። ምን አይነት ባለጌ
ፎሎ አድርጌሻል። ጥያቄ የለም። አይ ቲንክ ታሙ ጥያቄ እኔ በቃ ላና መሰለኝ የገባው። እሺ ሌሎቻችሁ አሁን ቆይ ኦኬ ቢ ፋሚሊ ነሽ የቸኮል ይገባው። ታሙሻ ቴንኪው አመሰግናለሁ ወንድም። ሰላም ወደናለሽ። እንዴት ነሽ? ሰላም አለልሽ። እኔ ለመጀመሪያ በጣም ነው የምወድሽ ወላሂ። መጀመሪያ ያው አትመቸኝም ነበር ባለሽው ቦታ ማለት ነው። አሁን ደግሞ በጣም ነው የምወድሽ። ጥሩ ቦታ ላይ ነሽ። እንደው በርቺልን ወደፊት። እናማ ያልገባኝ ነገር አሁን ቅዳሜ ነው የሚመጣ ቅዳሜ። አዎ ያው መድረኩ እንዴት እንደምካሄድ ትንሽ ግራ ገብተኛል። እሺ የአሁኑ ቅዳሜ እንደ መጀመሪያ የሚጀምረው በትልልቅ ጌመሮች ነው። ኦኬ የአሁኑ እነሱ ደግሞ ኦልሬዲ ብዙ አብዛኞቹ ይሳተፋሉ። እንዲሳተፉ ያጨቻቸውን ሀገሬ ፖስታቸዋለች ተፖስቷል። ላይክ መድረክ ላይ ሀገሬ ላይ መድረክ ላይ እንዲሳተፉ የታጩት ማለት ነው። ከነሱ መሀል ተመርጦ 8 ሰው ይሆናል ማለት ነው። የማዳም ቅመሞች፣ የመካከለኛ ጌመሮች እና የአዲስ ጀማሪ ጌመሮች አንድ ላይ፣ አዲስ ጀማሪዎችና የማዳም ቅመሞች አንድ ላይ፣ መካከለኛ ጌመሮች ደግሞ ለብቻ። እነሱ ደግሞ ቀጣይ አሁን ከእሑድ በኋላ የምናወጣው ፕሮግራም ይኖረናል ማለት ነው። እንደ ስኬጁል ነገር አውጥተን እሱ ደግሞ ይፖሰታል ማለት ነው። የእሑዱ ግን እንደ ሀገሬ ላይቭ መድረክ የመጀመሪያው። ስንት ሰው ነው መድረክ ላይ የሚገባ? ገስት ላይ ስንት ሰው ነው? ገስት የሚችለው 8 ሰው ነው። ኦኬ አየሽ፣ አመሰግናለሁ። ወድሻለሁ። አው የኔና ቴንክ ዩ ነው ወድሻለሁ። እሺ እናት። ኦኬ ጋይስ፣ ሌላ ጥያቄ ያለው አሁን ይሄን ጥያቄ ተብራርቶላችኋል። ሌላ ጥያቄ ያላችሁ ግራ የገባችሁ ነገር ካለ መጠየቅ ትችላላችሁ።